ለዚህ መክፈል ሳትችል እኔ ስጠራኝ አታፍርም እንዴ? ስትጨነቅ ያየውክ ነበር። ፍቅረኛሞች ናቸው። ሊና በመተሰራበት ሆቴል ለመዝናናት ተቀምጠዋል። ለሚያያቸው ፍቅራቸው በጣም ያስቀናል። ሰላም፣ ምን ልታዘዝ? ውሃ ካለ እባክሽ። እሺ፣ ላንቺስ? ለኔ ማኪያቶ። አይ ታይቶቴ ነው። ስፕራይት አምጪልኝ። እሺ። ማንሽ አስተናጋጅ ተሞይ? በፍቅር ተመግበው እንደጨረሱ የሂሳብ ቢል መጣላቸው። ይህኔ ነበር ያልጠበቁት ነገር የተፈጠረው። ይቅርታ፣ ዋሌቴን ሳልጥለው አይቀርም። ብር ይዘሽ ከሆነ ሲጀመር ሳትዘጋጅ ነው እንዴ ልጋብዝሽ ብላ ይጠራኸኝ? ለዚህ መክፈል ሳትችል እኔ ስጠራኝ አታፍርም እንዴ? ምን ይመስላል ደፋር ችጋራ። ስትጨነቅ ያየውክ ነበር። ብር ካለስክ ችግር የለውም፣ ነገ ታመጣልኛለህ። በጣም አመሰግናለሁ የኔ እህት። ብር አጥቼ ሳይሆን ጓደኛዬን ልፈትናት ፈልጌ ነበር። እንዴ ኔማር ብር እያለ ነው እንዴ? አስደነገጥከኝ እኮ። እንኳንም በትንሹ አወኩሽ። ዛሬ በምትችይው ትንሽ ነገር እኔን ማገዝ፣ ከጎኔ መቆም ያልቻልሽ ነገ ትልቅ ህይወት ላይ በዝቅታ አብረሽ መቆም እንደማትችይ አሳይተሽኛል። ፍቅር በመልክና በገንዘብ ብቻ አይጸናም። መከባበር፣ መተማመን፣ መተሳሰብ፣ መረዳዳትን ይጠይቃል። አንቺም ፈተናውን ወድቀሻል። ስለነበረን ጊዜ በጣም አመሰግናለሁ።